ሰላም ጤና ይስጥልኝ። እንዴት ናችሁ? ናቲ ነኝ። ዛሬ ደግሞ በአዲስ ሀሳብ ወደ እናንተ መጥቻለሁኝ። ብዙ ለየት ያለ ሀሳብ ነው ባልልም ግን ትንሽ ከማሰበው ካየሁትም በዙሪያ ካየኋቸውም አይነት ነገሮች አንጻር ነው ዛሬ ይዤላችሁ የመጣሁትኝ። ቻናላችን አዲስ ነው፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ እንደዚህ ልላችሁ ነው። ትልልቅ ሪሌሽንሺፖች የሚያፈርሰው ምንድን ነው? በጣም ትልቅ እየተጠበቀ ያለ ትዳር ሊሆን ወደ ትዳር ሊሄድ ትንሽ በቃ መንገዶች ብቻ የቀሩት ሪሌሽንሺፕ አንዳንድ ጊዜ በከንቱ ሜዳ ላይ ሲቀር እናያለን፣ በከንቱ ሲፈርስ እናያለን። ችግሮቹ ምንድናቸው? ተግዳሮቶቹ ምንድናቸው? ትልልቅ ሪሌሽንሺፖችን ሊያፈርሱት የሚችሉት ነገሮች ምንድናቸው? ዛሬ እዚህ ላይ ሁለት ነገሮችን ለማውራት እሞክራለሁ። በመጀመሪያ አንደኛው ነገር ምንድነው? በትላልቅ ሪሌሽንሺፖች ባለበት ሰዓት የሚፈጠሩ ትናንሽ ሪሌሽንሺፖች ምን ለማለት ፈልጌ ነው? ብዙዎቹ አይምሮ ውስጥ ምን ለማለት ፈልጎ ነው የሚል ጥያቄ እንደሚፈጠርባችሁ እርግጠኛ ነኝ። ግን አሉ ትናንሽ እኔ ሪሌሽንሺፕ ነው የምላቸው ትናንሽ ሪሌሽንሺፖች ከታች የሚፈጠሩ። አንዳንድ ጊዜ ምን ይባላል መሰላችሁ? ብዙ በቤት የሆነ ነገር ነው የምንሰማው ነገር ነው። ወንድ ልጅ ያ ሪሌሽንሺፕ ትዳር እንደሆነ ካመነበት በቃ ይተዋታል ስላችሁ እሷን ትቶት ስራውን ነው የሚሰራው። መጀመሪያ በጣም ያሳልፉት የነበረው ጊዜ ይቀንሳል። በጣም ሌሊቱ የሚያወሩ ከሆነ ይቀንሳል። በጣም ቀኑ ሙሉ ቴክስት ማድረግ ይቀንሳል። ያ ነገር ቀንሶ አቴንሽኑን ወደ ስራው ነው የሚለው ወደሚያደርገው ነገር ነገውን እያሰበ መስራት ይጀምራል። ነገውን እያሰበ ነው የሚጠራው እና በጣም ኢነርጂውንም ሰዓቱንም ታይሙንም ወደዛ እያደረገ ይሄዳል። ስለዚህ በዚህ መሀል በሴቶች ምን አይነት ይፈጠራል? ይሄ በጣም የሚታወቅ ነገር ነው። ወይስ የሆነ ነገር ነው። በሴቶች ምን ይፈጠራል? ትቶኛል፣ እየቶኝ ነው፣ ለኔ ያለ ጊዜው ቀነሰ ምናምን ነገር በጣም ብዙ ሀሳቦች ይቀርቡና እንዴት ነው ሌላ የሚሰማቸው ሌላ ሰው ፍለጋ፣ የሚያዳምጣቸው ሌላ ሰው ፍለጋ ወደ እነዚህ አይነት ቦታዎች ይሄዳሉና ከሌላ ሰው ጋር ማውራት ሊጀመር ይችላል። ከሌላ ሰው ጋር ጊዜ ማሳለፍ ምናምን ነገር፣ ሌላ የሚሰማት ሰው መፈለግ። አብዛኛው ጊዜ ነገር የሚከሰተው በሴቶች ላይ ነው። ቅድም እንደነገርኳችሁ ወንድኛው በዛኛው አይነት ላይ በሚሆንበት ጊዜ በቃ አይወደኝም፣ ትቶኛል ምናምን ብሎ ሌላ የሚረዳት ሰው መፈለግ፣ ሌላ የሚያወራት ሰው መፈለግ ምናምን ነገር ማለት ነው። እና በእንደዚህ አይነት ጊዜ ውስጥ ፍቅር በብዙ አይነት ነገር ይፈጠራል። በመላመድ ውስጥ ይፈጠራል። አሁን ለምሳሌ አንድ ወንድ ጓደኛ ቢኖረው በጣም ግንኙነታቸው በጣም ጨምሮ ወንድማማቾች ሊሆኑ ነው የሚችሉት። ወይ ምርጥ ጓደኛሞች ወይ ወንድማማቾች ሊሆኑ የሚችለው። ግን አንድ ወንድ ከአንድ ሴት ጋር ተቀራርበው በጣም ግንኙነታቸው እየጨመረ በሄደ ጊዜ እህትና ወንድም ሊሆኑ አይችሉም። እኔ እንደዛ ብዬ ነው የማስበው። አይሰራም። እህትና ወንድም ሊሆኑ አይችሉም። ወደ ጾታዊ ነገር ነው እያማዘነ የሚሄደውና በዛ ጊዜ ያንን ትልቅ ሪሌሽንሺፕ ያኛው አንደኛው አካል እየሰራበት ያለው ሰው ሁሉ እየጠበቀው ቤተሰብ የሚያውቀውን በጣም ለብዙ እየተጠበቀ ያሉት ነገር እያለ ግን ከታች ሰርስሮ የሚገቡት ሌሎች ሪሌሽንሺፖች ይመጣሉ። ሌላ የሚሰማት ሰው ፍለጋ ትሄዳለች። ሌላ የሚያዳምጣት ሰው ፍለጋ ትሄዳለች። ሌላ የሚያወራት ሰው ፍለጋ ትሄዳለች። ስፔሻሊ ሴቶች ብቻ ብዬ የማወራው አብዛኛው ጊዜ ይሄ ነገር ሴቶች ጋር ስለሚፈጠር ነው። ወንዶችም ጋር ሊፈጠር ይችላል ወንዶች ጋር ሊፈጠር ይችላል። ግን በአብዛኛው ግን የሚታዩ ሴቶች ጋር ነው። ምን ይባላል? የሆነ አንድ አባባል አለ። የአያን ወገብ የሰበራት መቶኛው ዱላ አይደለም መቶዎቹ ዱላዎች ናቸው ይባላል። እና ድግግሞሽ ነው። በጣም ድግግሞሽ ይሄ ነገር በድግግሞሽ በሚሆንበት ጊዜ ወደ መላመድ ውስጥ ይገባል። አብሮ ዋል ምናምን በቃ መልመድ ይመጣልና ብዙ ጊዜ ደግሞ ፍቅር ከመላመድ የተነሳ ደግሞ ይመጣልና ትልቅ ነገር እያለን እዚህ ጋር ዋና ነገር እያለን እዚህ ጋር አንደኛ ነገር እያለን ግን ከታች ራሳችን ባመጣናቸው ነገሮች ያ ትልቁ ሪሌሽንሺፕ ሊፈርስ ይችላል። እንዴት ነው? ቀኑን ሙሉ ከዚህኛው ጋር አውርታ ማታ ሄዳ ከዛኛው ጋር የምታወራው በቃ አቅሟን ትጨርሳለች። እዚህ ጋር የሚሰማትን ሁሉ ለዚህኛው እየነገረችው ለዛኛው የምትነግረው ነገር ታጣለች። የሆነ ኢነርጂ እኮ ነው አይደለ? ኢነርጂ ነው፣ አቅም ነው እኮ የምናወጣው አይደለ? ኢነርጂ ነው። ስለዚህ ኢነርጂዋን ከዚህኛው ጋር ጨርሳ አውርታ ጨርሳ፣ ለምሳሌ ከስራ ላይ የሚደውልላት ማታ ሊሆን ይችላል። ማታ ላይ ሲደውልላት እሱን የማዋራት አቅም ነው የምታጣው። እና በእንደዚህ አይነት ሁኔታ በጣም ትልቅ ነገር ይሆናል ተብሎ
ኤክስፔክቴሽን ያለው ሪሌሽንሺፕ ሉዝ ሊያደርግ ይችላል። በግልጽ መነጋገር፣ የመጀመሪያው ደረጃ በግልጽ መነጋገር፣ ማውራት። ያ ወንድ ለምን እንደዛ እንደሆነ ወንድየው ማስረዳት፣ ለምን እንደዛ እንደሆነ ማስረዳት፣ ለምን እንደጠፋህባት እንዲገባት አድርገህ ማስረዳት። ኖ አትረዳኝም፣ አይሆንም፣ ኖ ምን እስኪገባት ድረስ ማስረዳት። ለሷ ብለህ ከሷ እየጠፋህ እንደሆነ፣ ለሷ ብለህ እሷን እየራካት እንደሆነ፣ ለሷ ብለህ እንደሆነ ማስረዳት። እዚህ ሀሳብ ላይ በሁለተኛው እንትናችን ላይ ይመጣለሁ። የመጀመሪያው ትናንሽ የሚፈጠሩ ትናንሽ ሪሌሽንሺፖች ብለናል። አሁንኛው ላይስ በሁለተኛ ደረጃ ላይስ ምን ሊጥሉ ይችላል? በሁለተኝነት ደግሞ የመጀመሪያው መላመድን ያመጣል። ሁለተኛው ላይ ደግሞ ውድድርን ያመጣል። ውድድርን፣ ንጽጽርን ያመጣል። ምን ለማለት ፈልጌ ነው? ውድድርን፣ ንጽጽርን ያመጣል ብዬ ሳስብ ሰው ፐርፌክት አይደለም። ፐርፌክት የሆነ ሰው የለም። ፈጣሪ ብቻ ነው ፐርፌክት። የሆነ ሰውዬ ይሄኛው ሰውዬ ተወዷለች፣ ተፈቅሯለች፣ ግን የሆነ ነገር የሚጎለው ነገር አለ። ይህ ሰውዬ የሚጎለውን ነገር ከዚህኛው ሰውዬ የምታገኘው ከሆነ ደግሞ መጥፎ ነው፣ ንጽጽር ውስጥ ይገባል። ይሄኛውን ሰውዬ ከዛኛው አንጻር እየገመገሙ በጣም አይምሮን ወደ አላስፈላጊ ነገር አይነት መክተት ሊመጣ ይችላል። በሶስተኛ ደረጃነት ደግሞ ስሜትን አለመግለጽ። ስሜትን አለመግለጽ ላችሁ የፍቅሩን ስሜት አለመገላለጽ ሳይሆን የሚሰማንን ስሜት ምን እየደበረን እያለ ምን ደስ እያለን እንዳለ አለመናገር። ኤግዛምፕል ለምሳሌ እያወቀን እኮ ነው ሌላ የምታወራው ሰው እንዳለ፣ ሌላ እንደዚህ ወይም እሱ ሌላ የሚያወራው ሰው እንዳለ እያወቀን እኮ ነው። ብናገር የቅናት ሊመስል ይችላል፣ ጨቅጫቃ ልባል ይችላለሁ። በእንደዚህ አይነት ሀሳቦች አለመናገር፣ የውስጥን አውጥቶ አለመናገር፣ በቃ ስሜትን መደባበቅ የለም። ይሄ በጣም መጥፎ ነው፣ በጣም መጥፎ ነው። ህይወታችንን ያን ሪሌሽንሺፓችንን ምንድነው የሚያደርጉብን? ብሌ በላውን እንጨት የሚያደርገን። ከውጭ ሲታይ ያለ ግን የሆነች ነገር ነካ ካደረገው የለም ወይ ይሰበራል ወይ ይቆረጣል። እንደዛ ነው የሚያደርግብን። እና ስሜትን በደንብ መገላለጽ፣ ማውራት፣ በግልጽ ድብን አድርጎ ማውራት፣ ነገሩ እስኪፈታ ድረስ ማውራት። ብዙ ሴቶች ላይ ትኩረት እያደረግኩኝ ሳወራ ወንድ ጋር ችግር የለም እያልኩኝ አይደለም። በጣም ትልቅ ችግር አለ በእንደዚህ አይነት እንትን ላይ። ወንድ ልጅ ደግሞ ስሜቱን አውጥቶ አይናገርም፣ ትንሽ ከብደዋል። እና ግን መናገር፣ ማውራት፣ ሁሉ ነገር በማውራት ነው የሚፈታው። በማውራት የማይፈታ ነገር የለም። በማውራት መፍታት ይቻላል። አንድ ነገር አለ፣ ገደብን ማበጀት። ከሌላ ሰው ጋር ምን አይነት ግንኙነት ነው ሊኖረን የሚችለው? አሁን አንዳንድ ሰዎች ይላሉ ቤስት ፍሬንዴ ነው። ኖ በፍጹም። እኔ ማላምንበት ነገር ቢኖር በፍቅር በሪሌሽንሺፕ መሃል ቤስት ፍሬንዴ ነው እሱ ቤስት ፍሬንድ ነች፣ እሷ ቤስት ፍሬንዴ ነው ምናምን። ይሄ በጣም የማይሆን ነገር ነው። እኔ ቤስት ፍሬንድ በሚለው ነገር አላምንም። ምክንያቱም እርግጠኛ ነኝ በአንድ ቤስት ፍሬንዶች መሃል አንደኛው ለአንደኛው ብቻ አንዱ ግን ለአንደኛው ስሜት ሊኖረው ይችላል። እንደዛ ነው፣ ስሜት ሊኖር ይችላል። ስሜትም አለው አንደኛው ለአንደኛው፣ በመፈራረት ባለመገላለጽ ሊሆን ይችላል። ግን አንደኛው ለአንደኛው ስሜት አለውና እንዴት ነው ስሜት እንዳለው እያወቅሽ እንዴት ነው አንተም እሷ ስሜት እንዳላት እያወቅ እንዴት ነው እሺ? እኔ ለዚህ ነገር መፍትሄ ነው ብዬ ማስቀምጠው ነገር ቢኖር ገደብን ማበጀት ነው። ሌላ ጊዜ በደንብ አወራበታለሁ እዚህ ገደብን ማበጀት በሚለው ጉዳይ ላይ። ግን ለዛሬ ጠቀስ አድርጌ ረለፍ እንደ መፍትሄ ገደብን ማበጀት፣ በቃ ሊሚታችንን ማበጀት። እስከምን ድረስ ነው እንትን ልንል የምችለው? እስከምን ድረስ ነው ልናወራ የምንችለው? እስከምን ድረስ ነው እንትን ልንል የምችለው? ማበጀት፣ ገደብን ማበጀት። በቃ በዙሪያችን ወንድ ከሆንክ በዙሪያ ካሉ ሴቶች ጋር ምን አይነት ግንኙነት ነው ሊኖር የሚችለው? እሱን ገደብን ለራስን ማበጀት። ሴቶች ደግሞ በዙሪያ ያላችሁ ገደባችሁን ማበጀት። ይሄ ወሳኝ ነገር ነው። እሺ እንደ ሁለተኛ ደግሞ አድርጌ ማነሳው ትልልቅ ሪሌሽንሺፖችን ምን ሊያፈርሳቸው ይችላል? ብቻ ትልልቅ ሪሌሽንሺፖችን ምን ሊያፈርሳቸው ይችላል ማለት ተለቅ ባሉት ላይ ደግሞ ነገን እያሰቡ ዛሬን መርሳት። ነገን እያሰቡ ትዳርን እያሰቡ ነገን እያሰቡ ይሄ ነገር ሲባል ቆይ ነገ ይደርሳል፣ ይሄ ነገር ሲባል ቆይ ነገ ይደርሳል፣ እንደዚህ ቆይ ነገ ይደርሳል፣ አብረን ዛሬችን አብረን እናሳልፍ። ነገ በጣም ብዙ የምናሳልፈው ጊዜ አለ አይደል እንዴ? በቃ ትላልቅ ነገሮችን በማሰብ
ትልቅ ነገሮችን በማሰብ ትናንሽ የሚመስሉ ግን ለፍቅር ብዙ ዋጋ ያላቸው ነገሮችን ማሳጣት ነው። ይሄ በጣም በወንዶች ላይ እንትን ይላል። ቅድም ተናግሬዋለሁ። በጣም ወንድ ልጅ ሪሌሽንሺፑን ሲያስብ ትክክለኛ እንደሆነ ሲረዳ ወደ ስራ ነው የሚሄደው፣ ነገውን ወደ ማስተካከል ነው የሚሄደው እና በአብዛኛው እቺ ዛሬ ያለችው ነገር ቅድምም አንስቼዋለሁ፣ ዓለም ብዙ እንትኖችን መቀነስ እቺ በቃ ሮማንስ የሆነችው ታይም አለቻ፣ እሷን መቀነስ ምናምን ነገር በጣም እሱን ነገር እንትን እያደረገ መቀነስ ይታያልና በዚህ ጊዜ ደግሞ የፓርትነራችንን ፍላጎቱን አለመረዳት ብዙ ለኢሞሽኗ ብዙም ትኩረት አለመስጠት ምናምን ነገር እነዚህ ነገሮች በጣም በሪሌሽንሺፖች ሊያፈርሱ የሚችል ነገር ናቸው። ዛሬ ነገር ያነሳሁትኝ ግንኙነታችሁን እንድትጠራጠሩት ትልቁ ግንኙነታችሁን እንድትጠራጠሩት ሳይሆን ያንን ትልቁ ግንኙነታችሁን እንድትጠብቁት በደንብ ሴኩር እንድታደርጉት ነው። ስላዳመጣችሁኝ አመሰግናለሁ። እስካሁን እየተከታተላችሁኝ ከሆነ ፕሮግራሜን ወደውታል ማለት ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ በማድረግ ደግሞ የድርሻውን ይወጡ። ሀሳቡን በኮሜንት ይጻፉልን። አመሰግናለሁ።